ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ያላረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ላይክ አድርጉ ቪዲዮውን ማለት ነው። እናንተ ላይክ ስታደርጉ ሰዎች ጋር ተደራሽ ይሆናል ማለት ነው። እስኪ ዛሬ ለምን የቀኑ ቤን አላሳያችሁ? እኔ ኢትዮጵያ ስራ ግርም የሚለኝ ማለት ነው። አሁን ፈጁር ነው። ፈጁር ተንስቼ መጀመሪያ ሰገርኩኝ። ከዛም ይኸው ምጣድ ለኮስኩ ማለት ነው። ሂራስ አትነሳ ያበላት ተነሳኝ ታውቃላችሁ ትረብሻለች። ሌጡንም ንድፋው ትላለች። እኔ ላርገው እኔ ልስራው ነው የምትላት አሁን የምትለው ማለት ነው። እኔ ልስራው እኔ ላርገው ሌጡንም እኔ ልግደው እሳት ብቻ ስለምትፈራ እኔ ለውጠውና እኔ ላስፋው አትልም እንጂ ሁሉን ነገር እኔ ልስራው ስለምትል ትንሽ ስለምታስቸግረኝ ፈጁር ተንስቼ ይኸው ምጣድ ለኩሻ። እስኪ እኔ የሚገርመኝ የኢትዮጵያ ስራ የምንበላው አንድ ወጥ የተለያየ እንኳ አይደለም የምንበላው እንጀራ ግን እንደው ፈጁር ተንስታችሁ ማለት ነው። እንደው እንደዚህ ብን ስትሉ ቁርስ ሰራው እንጀራ ጋገርኩ ምን ስለምትሉ ብን ስትሉ ነው የምትሉት። እና እስኪ እንደው ቀንጨብ እያረኩኝ ላሳያችሁ ማለት ነው። ቤተሰብ እዚህ ጋር ደግሞ ለሂራ ፓስታ ጋግሬያለሁ ማለት ነው። ምጣዴ ስለሚሰማ ያው ብዙ መብራት ስለሌለው አይታይም። ሂራ ፓስታ ምርጫው ነው። ፓስታ በእንቁላል ምንድን ነው ጥላችኋለሁ። ምግቡን ማለት ነው። ማማ ምንድን ነው ይሄ ምንድን ነው ማለት የምሰራውን ምግብ ማለት ነው። ከዛ ምርጫዋ አሁን ምግብ ምን ትፈልጊያለሽ ታላችኋ። ፓስታ በእንቁላል ትላለች። እና ሂራ በነገራችን ላይ ፋስት ናት። ሀቂቃ የኔ ልጅ ናት ብዬ ሳይሆን 2 አመቷ ነው ገና 2 አመት አልሞላትም እንጂ 2 አመቷ አልኩኝ። እና ግን ቅልጥፍጥፍ አድርጋ የምታወራው እና ጥያቄ በጥያቄ ሱፍራ አንጥፋችሁ ለራሱ ማለት ነው። የተለያየ ፍራፍሬ አሁን መሰለን እንጆሪ ይሄ ባረቦቹ ምንድን ነው የሚባለው ፓራውላውን ኢነቡን ስታይ ማለት እዚህ ጋር ስላላየው ስላልቀመሱ ይሄ ምንድን ነው ትላለች። እና ጥያቄ ትጠይቃቸዋለኝ። ከዛን በኋላ እንዲያው ሌላውን ተውት። ማማ የኔ አባት ወይን ነው የአባቴ አባቱ ወይን ነው ትላለች። እና አላህ ሱብሓነሁ ወተዓላ ጤነኛ ልጅ ይስጣችሁ። ፋስት ልጅ ሲሰጣችሁ፣ ጤነኛ ልጅ ቀልጣፋ ልጅ ሲሰጣችሁ መውለድ እንደገና ትጓጓላችሁ። እና አላህ ሱብሓነሁ ወተዓላ ጤነኛ ልጅ ይስጣችሁ፣ ቀልጣፋ ማለት ነው። ልጆች በነገራችን ላይ ለአእምሮ እድገት ለራሱ የተለያየ ምግብ መመገብ አለባቸው ማለት ፕሮቲን ያላቸው ምግቦች መመገብ አለባቸው። ይሄ የታወቀ ነው። የአእምሮ እድገት ልጆች ፋስት እንዲሆኑ ከምግብም ከእንቅልፍም ይወስነዋል። እና ከአላህ ሱብሓነሁ ወተዓላ ስጦታ በታይ ማለት ሁሉ ነገር የአላህ ነው። ከዛ በታይ ደግሞ የእኛ እንክብካቤ ያስፈልገዋል። የሌላችሁ አላህ ይስጣችሁ። ገንዘብን ብዙም አትመለካከቱት። ገንዘብ ደስታን አይገዛም። እና ያልወለዳችሁ እድሜያችሁ የሄደባችሁ እድሜያችሁ ማለት ቢያንስ ከ25 አመት ወደ ላይ ሆናችሁ ስደት ያላችሁ እህቶች ምን አባቱ አግብቼ ልውለድ ለአይኔም ባይኔ መስተዋት የለይ በቃ ልጅ ብላችሁ ወደ ሀገር መግባት አለባችሁ እንጂ ግዴታ እንደው ዝም ብላችሁ ስትሸቅሉ አትኑሩ። ውድ እህቶች እኔም ልነግራችሁ ማለት ነው። ገንዘብ መቼም ይገኛል። አላህ ሱብሓነሁ ወተዓላ አፍያ ጤና ከሰጣችሁ ገንዘብ መቼም ይገኛልና ልጅ ማለት ነው ደስታ ነው። እና ጥያቄ ታበዛኝ እንደውም ማሜ ተየረ ሄራት ጥያቄ አታብዢ፣ እንደ በኒ እስራኤሎችን ጥያቄ አታብዢ። ጥያቄ በጣም ታበዛለች። ለምንድን ነው ይሄ ምንድን ነው ጥያቄ ታበዛለች ይላልና ይሄን እሷን እየሰራሁ እስኪ ደግሞ ወደ እንጀራ ያልሄድ ማለት ነው። ሙያሺ ተረክልሽ ዘርዘርልሽ ነው የሚባለው። ብዙም አይታይም። ጭማየው እንጀራ እየተሰፋ ይሄን ይመስላል። በነገራችን ቀንጨብ ነው ማለት ለምን ሂራ እንዳትነሳብኝ ማሚ የለም። በጧት ነው እሱ የሚወጣው ፈጅሩን ሰግዶ ማለት ነው። ሂራ ስለሆነና እንጀራ እስኪ ደግሞ የማሳያችሁ እንጀራ ጋግሬ ሳልጨርስ ይነሳል እንዴ? እኔ ማር ተኝተሽ ነው የተነሳሽው? ወላሂ በይ ባባሳ አላሁ አክበር ባጃጁሳ ከዲኑ እያለ እንጀራውን አያችኋት። የኔ ሊኮ በስማ ሂሮ ባባሳ ፈቀር ተይ እንጨት አትንኪ ባባሳ ኧረ ካሜራው ሂሮ ባባሳ የት ሄዱ? ወላሂ በይ ባጃጁሳ ባጃጁም የለም
የት ሄደ ባጃጁ? ነው እስኪ የት ሄደ? በዛ ለውየት ምን ሊያረግ የማንሽ ልጅ የኔ ፍቅር ወላሂ በይ ዛሬ ነው የማማ ብቻ። እስከ ዛሬ አባባ ብቻ ነበር። ሊጤንም ጨርሻት እንደምታት ትንሽ ናት ይቀር። እንግዲህ ቤተሰብ ፕላስ እንጀራው ተጋግሯል። ዳቦ ላይ ደርሰና ይሄው ዳቦ እየጋገርኩ ነው መጨረሻ ላይ በምጣድ ማለት ነው። በነገራችን እንዳምባሻ አድርጌ አላቦካሁትም። ዝም ይሄ ዳቦ ነገር ነው እና እንጀራውም ተጋግሯል። ቀሂራ ምግብ ሄሮ ምንድን ነው የምትፈልጊው? እማ ነው እሺ እኔ ማለት እማ እያለች እዚህ ቆማለች። ሀያሽ አላብላሽ እኔ ማረው። ሰላሙላሂ አለይኩም በድጋሚ አሰላሙ አለይኩም ወራህመቱላሂ በረካቱ። እንግዲህ ደግሞ እንጀራው ተጋግሮ አልቆ ቤት ተጸርቶ እንዴት ስጭሱ ከሲል እንዴ እኔ ማንም ደስ የሚለውና እኔ በጣም ማጨስ እወዳለሁ። ሀቂቃ ነው የምላችሁ። በጣም በጣም ሞት እዛ ጋር ሄራችሁ ውስጥ ጥላለች እና እንደዚህ ባክ ወላሂ ሲል በጣም 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 ነው ደስ የሚለኝና ይኸው እንደዚህ እያጫጫስኩኝ ነው። አጸዳድቼ ጨረስ። ኑ ደግሞ ቁርስ የምንበላ ይሆናል። እንግዲህ ይኸው ቤትም ብሽ ቢያሩብሽ ቢፈሱብሽ፣ አረ ማን እንደ ወላሂ ማን እንደ ራስ ቤት ብትለፉ ብትግሩ። ይኸው ግርግዳውን እንግዲህ ሄራ ምን እንዳስመሰለችው በእጇ እየነካችው ማለት ነው። እስክሪብቶም እየጻፈችበት። ይሄ ደግሞ ቀለም ካልተቀባ አይለቅም ማለት ነው። የጅብሰሙ ማለት ነው። የውሃ ቀለም አይደለም። ጀሶና ቀለም የሚቀባው ነው መወልወል የምችሉት ማለት ነው። ይሄ መወልወል አይችልም። ኢላ ወይ ውስጡ ግርፍ ካልሆነ ግርፍ ሆኖ ቀለም ከሆነ ማጠብ ትችላላችሁ። ግን ይሄ ጅብሰም ስለሆነ ያው እንትን ማለት ስለማቸው ሄራናት እንደዚህ ያደረገችብኝ ማለት ነው። እዚህ ጋር ቴሌቪዥን አለ። ቁርአን እየቀራ ነው። በነገራችን ላይ ቁርአን ሳይለንት አድርጌ ነው ኮፒራይት ያስይዘኛል ብዬ ፈርቼ ማለት ነው። እና እዚህ ጋር ሀረም አለ። እንግዲህ ዛሬ አንድ ነው 30 እንግዲህ ረጀብ ሻዕባን ገባ። ሱብሃነከ ረቢ አማ የሲፉን ያ ረብ አላህ ሱብሃነሁ ወተዓላ ደርሰው ከሚጾሙት ያድርግ። ምን እያለች ነው? እዛ የተጋገረውን ዳቦ በጥሳ በጣሳ መጣይ። ሰላም አለይኩም ቢያችሁ ዳቦውን ያዥና በእጅ ስሚ አንቺ ረሀጥ ያው አልጋው በነገራችን ላይ አንሶላው ሌላ ወይም እንትኑ ሌላ ነው በነገራችን ላይ ማለት ነው። ደግሞ ቡፌ ያለዋት አዋት ደግሞ ወደ ቡፌው ሄደ። አንቺ ምን እያለች ነው? ምን እያለች ነው? እያለች ነው። እና ኑ ቁርስ እንብላ፣ ቁርስ እንብላ። ቁጭ በይ ፍቅር እና ቤተሰቦቼ ርቀት አለው በእርግጥ። ኑ ቁርስ እንብላ። ይሄ ፓስታ በዳቦ የትንሽ አረር ያለ ይመስላል። አረር ብሏል ላይ እኔ ፍቅር ሻይ እዚህ አለ። በነገራችን ላይ ምግብ ያለ ባል ያሉት ውይ፣ ያው ግን ሌላ ደግሞ አካል ሲኖር ማለት ነው ግዴታ ነው እንጂ ማሁብ መቼም አንቺ እንደዛ ሆነሽ ኑረሽ የምትሉ ማጣቁ ከካቦዴ ደቦ ሲያር ደግሞ ጭረት ያ ሟጨራ ያስይዛል። ሂሩ ቢስሚላ ኑ እንብላ እና አብላሽ ፍቅር መሐመድ አንደኛ አብላሽ ሻው እንዲያቃጥልሽ እና ሀያትን ሙስሊም ናት እንዴት እንዲህ አይነት ትለብሳለች እያላችሁ አላችሁ። ኧረ ተው እሷማ እንዲያውም እንዲህ ለብሳለች። አሁን እኮ ፋሽኑ ነው እንዲህ በጆሮ ሳቅ እያደረጉ ሰይቤ በጆሯቸው ሳቅ እና ፋሽን ሆኗል። አይግረማችሁ ልላችሁ እንዲያውም እንዲህ ለብሳለች። አቃጠለሽ በኋላ ቀጣሽ እንደዛ አድርገውታል ፋሽኑን።
ብላና እስኪ አሁን 2 ሰዓት ተኩል ነው። እቃ ማጠብ አለ። ይኸው ክዳኑ ይውዝ አንደኛ የከከ ነው ይበላል። እንደው ማስቲካ ጋር ይገዳል ነው ሄራ ለሊት ለራሱ ማማ ማስቲካ ምንጭ ስትል ነው በቅዠቷ ነው የሚባለው እና ማለት ነው። የኢትዮጵያን ባህል ስላላወቃችሁት ባህል አይደለም። በእርግጥ የኢትዮጵያን ስታይል እንዴት እንደሆነ ሙስሊም እንደውም ተውኝ አሁን ላይ ማለት ነው ከባድ ነው እና የእሷ እንደዚህ ጆሮ መሳግ እንዳይገርማል የቆመተ ይሄ ስላለኝ ነው ማለት ነው። እና ኢትዮጵያ መተሽ ጉዱን ስታይ ነው ማለት የምትችይው። ተሂራዬ ታይ ካካላ ወረካካ የለው አሎ እና አካካ ነው የማነሽ ፍቅር የማማ አባትሽ የት ሄዶ ነው? የት ሄዶ አብሰው አባትሽ የት ሄዶ ነው አባትሽ? በየት በዛ እና ቤተሰብ ይሄን ይመስላል የዛሬው ቪዲዮ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።